ክብራትና ክብራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን በመቆየት እንድትከታተሉን በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በመቀለ ከተማ በቅርቡ በተሰነዘሩ የድሮን ጥቃቶች ህፃናትን ጨምሮ በርካታ ሰላማዊ ዜጎች ለከባድ ጉዳት መዳረጋቸውን ተከትሎ የወጡ አዳዲስ መረጃዎችንና የተለያዩ የተቃውሞ መግለጫዎችን እንዳስሳለን። እንደ አዲስ ባገረሸው ግጭት ሳቢያም በክልሉ የሚገኘው የጤና ስርዓት እንደገና የመውደቅ አደጋ ውስጥ መግባቱን የሚያስጠነቅቀውን የዓለም አቀፍ መገናኛ ብዙሃን ዘገባም እናቀርባለን። በትግራይ እያጋጠመ ባለው ከባድ የድርቅ አደጋ 258 ቀበሌዎች ለከፍተኛ አደጋ መጋለጣቸውን የሚያመለክተውን የኮሚሽኑን መግለጫ እንዳሳለን። በመጨረሻም በክልሉ 33 ሴቶች በግፍ መገደላቸውን ተከትሎ የፍትህ ጥያቄያቸውን ከአሸንዳ በዓል ጋር በማያያዝ ጥቁር ልብስ በመልበስ የጀመሩትን የሴቶች ንቅናቄ ይዘንላችሁ ቀርበናል። እስከ ፕሮግራማችን ማጠናቀቂያ ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን የቻናላችን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ቪዲዮን ሼር በማድረግ አጋርነታችሁን አሳዩን። በመቀለ የድሮን ጥቃት ህፃናትን ጨምሮ በርካታ ሰላማዊ ዜጎች ተጎዱ። ዛሬ ነሐሴ 14 ቀን 2018 ዓ.ም በመቀለ ከተማና በአካባቢዋ በተሰነዘሩ የድሮን ጥቃቶች ህፃናትና አዋቂዎች ለከባድ የአካል ጉዳት መዳረጋቸውን ተገልጿል። ተጎጂዎቹ በመቀለ አይደር ስፔሻላይዝድ ሆስፒታል ድንገተኛ ክፍል በመገኘት አስቸኳይ የህክምናና የቀዶ ጥገና እርዳታ እየተደረገላቸው መሆኑን ተገልጿል። በሐወልቲ ክፍለ ከተማ መሙና ቀበሌ ከቅድስት ማርያም ቤተክርስቲያን አቅራቢያ የሚገኙ የመኖሪያ ቤቶችን ኢላማ ባደረገው ጥቃት መጀመሪያ ላይ 2 ታዋቂዎችና 2 ህፃናት መጎዳታቸው ተገልጾ ነበር። ሆኖም ከጥቃቱ በኋላ ተጎጂዎች ወደ ህክምና ተቋማት መጓጓዝ ሲጀምሩ ከጧቱ 5:30 ገደማ ብቻ 13 ተጎጂዎች ለቀዶ ጥገናና ለአስቸኳይ እንክብካቤ ወደ አይደር ሆስፒታል መድረሳቸውን የሆስፒታሉ ድንገተኛ ክፍል አስታውቋል። ተጎጂዎቹ አዋቂዎችንና ህፃናትን ያካተቱ ሲሆን ጥቃቱ በመኖሪያ አካባቢ መከሰቱ በሰላማዊ ዜጎች ላይ የደረሰውን ጉዳት ከፍተኛ እንዲሆን አድርጎታል። ሁለተኛው ጥቃት በመቀለ ኩሃ አካባቢ የተፈጸመ ቢሆንም በዚህ አካባቢ የደረሰ የሰው ጉዳት አለመኖሩም ተገልጿል። ይህ አዲስ የሰው ጉዳት ያስከተለው ጥቃት የተከሰተው ማክሰኞ ዕለት በመቀለ አቅራቢያ በደረሰ ሌላ የድሮን ጥቃት አንድ ሰው ህይወቱን ሲያጣ ሌላ ሰው ደግሞ ጉዳት ካጋጠመው በኋላ ነው። በአሁኑ ወቅት በተለያዩ አካባቢዎች እየደረሱ ያሉት ጥቃቶችና እየጨመረ የመጣው የሰላማዊ ዜጎች ሰለባነት በፕሪቶሪያው የሰላም ስምምነት መረጋጋት አግኝቶ የነበረው ቀጠና እንደገና ወደ አዲስ የሰብአዊ ቀውስ እንዳይገባ ስጋትን አሳድጓል። ሳልሳይ ወያነ ትግራይ በመቀለ በንጹሃን ላይ የተፈጸመውን ጥቃት አወገዘም። ሳልሳይ ወያነ ትግራይ ነሐሴ 14 ቀን 2018 ዓ.ም በመቀለ ከተማ በንጹሃን የትግራይ ተወላጆች ላይ የተፈጸመውን የቦምብ ድብደባ በጽኑ የሚያወግዝ መግለጫ አውጥቷል። በመግለጫው መሰረት በከተማዋ በተፈጸመው ጥቃት በንጹሃን ዜጎች ላይ ከባድ ጉዳት መድረሱን ከሕክምና ተቋማት የተገኙ መረጃዎች እንደሚያረጋግጡ ድርጅቱ ገልጿል። ሳልሳይ ወያነ ትግራይ ይህ ድርጊት በሲቪል ሰዎችና ተቋማት ላይ የሚፈጸም ስልታዊ ሽብርና የጦር ወንጀል መሆኑን ገልጿል። ድርጅቱ አክሎም ይህ አይነቱ እርምጃ አዲስና አጥፊ የጦርነት ዙር የመቀስቀስ ከፍተኛ አደጋ እንዳለው ማሳስቧል። በጥቃቱ ወቅት ድጋፍ በመስጠት የሚሳተፉ የትግራይ ተወላጆችም ከድርጊታቸው በአስቸኳይ እንዲቆጠቡ ጥሪ አቅርቧል። ለተጎጂዎችና ለቤተሰቦቻቸው የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ዓለም አቀፉ ማህበረሰብና ተቋማት ድርጊቱን እንዲያወግዙ እንዲሁም በፈጻሚ አካላት ላይ አስፈላጊውን ጫና እንዲያሳድሩ ጥሪውን አስተላልፏል።
በመቀለ የተፈጸሙት የድሮን ጥቃቶች የደረሰው ጉዳት መጠን እየጨመረ መምጣቱን ተገልጿል። የአይደር ስፔሻላይዝድ ሆስፒታል ይፋ ባደረገው መረጃ መሰረት በከተማዋ ከተፈጸሙት 2 የድሮን ጥቃቶች መካከል ከአንደኛው ጥቃት የደረሱ 13 ተጎጂዎችን በመቀበል የሕክምናና የቀዶ ጥገና እርዳታ እየሰጠ መሆኑን ተገልጿል። የመጀመሪያው ጥቃት በሐወልቲ ክፍለ ከተማ መሞና ቀበሌ ከቅድስት ማርያም ቤተክርስቲያን አቅራቢያ የሚገኙ የመኖሪያ ቤቶችን ኢላማ ያደረገ ነበር። የትግራይ ኮሙኒኬሽን ጉዳዮች ቢሮ በመጀመሪያ 2 ታዋቂዎችና 2 ህፃናት ቆስለው ወደ ሆስፒታሉ መውሰዳቸውን ገልጾ ነበር። ሆኖም የአይደር ሆስፒታል ድንገተኛ ክፍል ከዚሁ የዳዕሮ መኖሪያ አካባቢ ጥቃት በኋላ ህፃናትንና አዋቂዎችን ያካተቱ 13 ተጎጂዎችን ከቀኑ 5:30 ገደማ መቀበሉን ማስታውቋል። ሁለተኛው የድሮን ጥቃት በኩሃ አካባቢ የተፈጸመ ቢሆንም ከዚህ ክስተት የተነሳ ምንም አይነት ሰብአዊ ጉዳት አለመመዝገቡም ተገልጿል። በትግራይ እንደገና ያገረሸው ግጭት የጤና ስርዓቱን ሙሉ በሙሉ ሊያፈርሰው እንደሚችል ተገለጸ። በቀድሞ የትግራይ ጦርነት ምክንያት በደረሰው ውድመት አስቀድሞም ከባድ ጉዳት ላይ የሚገኘው የትግራይ ክልል የጤና ስርዓት አሁን እንደገና እያገረሸ ባለው ግጭትና በጤና ተቋማት ላይ በሚሰነዘሩ ጥቃቶች ምክንያት ሙሉ በሙሉ ሊፈርስ እንደሚችል ስጋቱን ተገልጿል። እንደ ዘ ኢንዲፔንደንት ዘገባ ከሆነም የሰብአዊ መብቶች ተሟጋቹ ፊዚሻን ፎር ሂውማን ራይትስ ወይም ፒችአር እና ኦርጋናይዜሽን ፎር ጀስቲስ ኤንድ አካውንታቢሊቲ ኢን ሆርን አፍሪካ ኦጃ ያወጡት አዲስ ጥናት ይህንን ስጋት አመላክቷል። እንደ ጥናቱ መረጃ ከ20 እስከ 22 የተካሄደው ጦርነት ካበቃ በኋላ በጤና ባለሙያዎች፣ በአምቡላንሶች፣ በጤና ተቋማት ላይ ጥቃቶች፣ አፈናዎችና ዘረፋዎች በክልሉ መቀጠላቸውን ተገልጿል። ሪፖርቱ እንደሚያመላክተው ባለፉት ወራት በአማራና በአፋር ክልሎች እንዲሁም በትግራይ ውስጥ በጤና ተቋማት ላይ የጦር መሳሪያ ጥቃቶችና ዘረፋዎች ተፈጽሟል። በተጨማሪም በሐምሌ ወር ህወሓት ባወጣው አዲስ የክተት አዋጅ ተከትሎ የጤና ባለሙያዎች መታሰራቸውን ሪፖርቱ ዘግቧል። በሁለቱ የሰብአዊ መብት ተቋማት የወጣው የጋራ መግለጫ በጤና ዘርፍ ላይ የተፈጸሙ በርካታ ጥቃቶች በዓለም አቀፍ ሕግ መሰረት የጦር ወንጀል ሊያሰኙ እንደሚችሉም ተጠቁሟል። መግለጫው አክሎም የኢትዮጵያ መንግስትም ሆነም ዓለም አቀፉ ማህበረሰብ ለፍትህና ለተጠያቂነት በቂ ትኩረት ባለመስጠታቸው ተጠያቂነት አለመኖሩን አሳስቧል። የኢትዮጵያ መንግስትና የትግራይ ባለስልጣናት በበኩላቸው ዓለም አቀፍ ህጎችን መጣሳቸውንም በተደጋጋሚ አስተባብለዋል። ከዚህም በተጨማሪ የትግራይ ክልል ጤና ቢሮ ባለፉት ወራት ባወጣው ማስጠንቀቂያ የመድኃኒት፣ የህክምና ቁሳቁስና የነዳጅ እጥረት መኖሩንም ገልጿል። በተጨማሪም የጤና ባለሙያዎች ደሞዝ ባለማግኘታቸው የህክምና አገልግሎቱ ሙሉ በሙሉ ሊቆም እንደሚችል ቢሮው አስጠንቅቆ ነበር። የውጭ እርዳታ በከፍተኛ ሁኔታ መቀነሱንም ይህንን ችግር ይበልጥ እንዳባባሰው ተገልጿል። በድርቅ ምክንያት በትግራይ 258 ቀበሌዎች ለከፍተኛ አደጋ መጋለጣቸው ተገለጸ። በትግራይ ክልል አጋጥሞ ባለው ድርቅ ምክንያት 258 ጣቢያዎች ለከፍተኛ አደጋ መጋለጣቸውን የትግራይ አደጋ ስጋት አመራርና ዝግጁነት ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አቶ ገብረ ህይወት አረጋዊ ነሐሴ 14 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ በሜትሮሎጂ ትንበያ መሰረት ድርቁ ሊከሰት እንደሚችል አስቀድሞ ለህብረተሰቡ ግንዛቤ በመስጠት ቅድመ ዝግጅት ሲደረግ መቆየቱን ገልጿል። እንደ ምክትል ኮሚሽነሩ ገለጻ ቀደም ሲል በተሰበሰቡ መረጃዎች መሰረት በክልሉ የሚገኙ 50 ወረዳዎች ለድርቅ አደጋ ሊጋለጡ እንደሚችሉ ተገምቶ ነበር። ከነዚህ ውስጥም 37ቱ ወረዳዎች ከፍተኛ ጉዳት ሊደርስባቸው እንደሚችል ተለይቶ ነበር። ጉዳቱንም አስቀድሞ ለመከላከልም በየዘርፉ የ45 ቀንና የ1 ዓመት እቅዶች ተዘጋጅተው ወደ ስራ መግባቱን አብራርቷል። አሁን ያጋጠመው የድርቅ አደጋ በአይነቱ ከባድና እጅግ ሰፊ መሆኑን የጠቆሙት አቶ ገብረ ህይወት በዋናነት የሚከተሉትን ወረዳዎች በከፍተኛ አደጋ ውስጥ እንደሚገኙ አረጋግጧል። የደቡብ ዞን 6 ወረዳዎች፣ የደቡብ ምስራቅ ዞን 5 ወረዳዎች፣ የምስራቅ ዞን 11 ወረዳዎች፣ የማዕከላዊ ዞን 16 ወረዳዎች፣ የሰሜን ምዕራብ ዞን 3 ወረዳዎች፣
በሌላ በኩል በክልሉ የሚገኙ 363 ወረዳዎች የተሻለ ወይም መካከለኛ ዝናብ ያገኙ ቢሆንም በአጠቃላይ የዘንድሮ የክረምት ዝናብ አነስተኛ፣ የተቋረጠና ያልተመጣጠነ እንደነበረ ተገልጿል። ኮሚሽኑ የተጠናከሩ መረጃዎችን ለተለያዩ የእርዳታ ድርጅቶችና ለሚመለከታቸው አካላት ማድረሱን አስታውቋል። አሁን ያለው ድርቅ ክልሉ ካለበት አስቸጋሪ ሁኔታዎች ጋር ተዳምሮ የአደጋው ደረጃ ከፍተኛ እንዲሆን ማድረጉንም ተገልጿል። አደጋው ተከትሎ በሰዎች በእንስሳትና በሰብል ላይ ጉዳት እየደረሰ ሲሆን የእንስሳት በሽታዎችም መታየት ጀምሯል። በቀጣይም 3.3 ሚሊዮን እንስሳት ለከባድ የምግብ እጥረት ሊጋለጡ እንደሚችሉ ተጠቁሟል። በአሁኑ ወቅት አደጋውን እንደ ተራ ነገር የመውሰድ ዝንባሌ፣ ጥገኝነት፣ የውሃ ምንጮች መድረቅና የቁርጠኝነት ማነስ ተጨማሪ ፈተናዎች መሆናቸውንም ምክትል ኮሚሽነሩ ጠቅሷል። በድርቁ በከፍተኛ ሁኔታ ሊጎዱ የሚችሉት ህጻናት፣ የሚያጠቡና ነፍሰ ጡር እናቶች፣ ስር የሰደደ ህመም ያለባቸውና አካል ጉዳተኞች መሆናቸውንም አክለዋል። በትግራይ በ2018 ዓ.ም 33 ሴቶች በግፍ መገደላቸው ተገለጸ። እየተጠናቀቀ ባለው 2018 ዓ.ም ብቻ በትግራይ 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታወቀ። ማህበሩ የተጎጂዎች ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑንም ገልጿል። ይህ መረጃ የተሰማው በቅርቡ በመቀለ ከተማ በወይዘሪት ዘውዱ ሀፍቱ ግድያ ጉዳይ ላይ የተላለፈውን የፍርድ ቤት ውሳኔ በመቃወም የሴቶች መብት ተሟጋቾች እያካሄዱት ካሉት እንቅስቃሴዎች ጋር በተያያዘ ነው። በመቀለ ከ2 ዓመት በፊት በአሰቃቂ ሁኔታ የተገደለችውን ዘውዱ ሀፍቱ ግድያ በተመለከተ የመቀለ ማዕከላዊ ፍርድ ቤት ሐምሌ 29 ቀን 2018 ዓ.ም ተከሳሾቹ በነፃ እንዲለቀቁ ውሳኔ ሰጥቷል። የፍርድ ቤቱን ውሳኔ በመቃወም 9 የሴቶች መብት ተሟጋች ሲቪል ማህበራት የጋራ መግለጫ አውጥተዋል። የመቀለ አቃቢ ህግም የፍርድ ቤቱን ውሳኔ በመቃወም ይግባኝ ማቅረቡም ታውቋል። በተጨማሪም በዘውዱ ሀፍቱ ግድያ ጉዳይ ላይ የተላለፈውን ውሳኔ ኢፍትሃዊ ነው በሚል በርካታ ሴቶች የዘንድሮን የአሸንዳ በዓል ጥቁር ልብስ በመልበስ ለማሰብ የሚጠይቅ እንቅስቃሴ ጀምሯል። ተሳታፊዎቹ ሙሉ ጥቁር ልብስ በመልበስ የዘንድሮ የአሸንዳ አምባሳደር ዘውዲ ናት፣ ፍትህ በግፍ ለተገደለችው ዘውዲ የሚሉና የሴቶች መብት እንዲከበር የሚጠይቁ መልእክቶችን እያስተላለፉ ናቸው። እንቅስቃሴው በተለይም በማህበራዊ ሚዲያ ገጾች በስፋት እየተሰራጨ ይገኛል። የትግራይ ክልል ባህልና ቱሪዝም ቢሮ በበኩሉ እንቅስቃሴውን በመቃወም የአሸንዳ በዓል ባህሉንና እሴቱን ጠብቆ እንዲከበር የሚያስገነዝብ መግለጫ ቢያወጣም የሴቶቹ የተቃውሞ እንቅስቃሴ በማህበራዊ ሚዲያ ቀጥሏል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን በአክብሮት እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁንና ስለተከታተላችሁን እናመሰግናለን። ቸር ሰንብቱ።